ወደዛ እየወጣ ጨለማ ነበር 11 ሰዓት ከ10 ገደማ ቀኑም ዝናባማ ስለነበር ትንሽ ጨለምለም ያለ ስለነበር ምን እንደያዘ ምናምን አላየሁም ያው ሽንት ቤትም የሚሄድ ሰው ለመጠቀም ነው ብዬ በመገመት እንትን ብዬ ወጥቻለሁ ማለት ነው ለቀቄለት። ይህንን የወንጀል ድርጊት የፈጸመው ተጠርጣሪ ግለሰብ የወንጀል ድርጊቱን የፈጸመበትን አካባቢ በማጽዳት ምንም እንዳልተፈጠረ ቤቱ ቁጭ ብሏል። ግለሰቡን በምንይዝበት ሰዓት ላይ የተለያዩ አትክልቶች የሚበሉ ፓፓያዎች ምናምን በፌስታል ይዞ ነበር። አብርሃም የምትኖረው ወርቅነሽ ኃይሌ ታለች ስንለው ስራ ናት ያለችው የሚል መልስ ሰጠን። ይሄንን በሚል ስልክ ደውልላት ስንለው ስልኳ ዝግ እንደሆነ ነገረን። ስልኳን ተቀብለን በመንደውልበትም ሰዓት ላይ ስልኳ ዝግ ነው። በመቀጠልም ደግሞ በግለሰቡ የተለያዩ የልብሶች ላይ የደም ነጠብጣቦች በማየታችን ጥርጣሬያችን እየጠነከረና እየበረታ ሄደ። በተጠርጣሪው ላይ ምርመራ በመናረግበት ሰዓት ላይ ተጠርጣሪ ሟቿን አብረው እንደሚኖሩና እሱ ጋር ባለመግባባት ተጣልተው ቤት ውስጥ እያሉ አንገቷን ለ10 ደቂቃ ያህል በማነቅ የገደላት መሆኑን ገለጸልን። ፖሊስ እንግዲህ ማምሻ ነው ያዘኝ። ማምሻ ሲይዘኝ ከዛ የሆነ ሰውዬ ምንድነው ኳት ምናምን እንዲም ይረካ ምናምን ሲለኝ ኳትን አውልቅ አለኝ። ሳውልቅ አንዱ አይተውኝ ይሁን ምን ይሁን እንግዲህ ከማን ጋር የምትኖረው ምናምን አሉ ከአግስቴ ጋር እየተናገረያለሁ። ፖሊስም በተያዘው ግለሰብ ላይ ሟችን እንዴት እንደገደለና የሟችን አካል የት እንደጣለም ጭምር በምርመራ ይደርስበታል። የት ነው የገደልካት በማለት ይዘኑ በምንሄድበት ሰዓት ላይ ቤቱን ወስዶ ቁልፉን ከፍቶ አሳየን። እንዴት እንደገደላት ስንጠይቀው አንገቷን ለ10 ደቂቃ ያህል በማነቅ ከሞተች በኋላ መሬት ላይ በማስቀመጥ ቤት ውስጥ በነበሩ 2 የተለያዩ ቢላዋዎች አንገቷን ከአንገቷ በላይ የራስ ቅሏን ቆርጦ ለብቻ 2 የግራና የቀኝ እጆቿን ከትከሻዋ ስር ለብቻ ከወገቧ በታች እስከ ጉልበቷ ድረስ የቀኝና የግራ ታፋዋን ለብቻ የቆራረጠውና ሲቀጥልም ከጉልበቷ በታች እስከ እግር ቁርጭምጭሚቷ ድረስ የግራና የቀኝ እግሯን በቢላዋው ቆራርጦ ቀሪውን ደግሞ የመዳፏን የቀኝና የእግር መዳፏን እሱንም በቢላው ከቆራረጠ በኋላ በተለያዩ ፌስታሎች ይዞት የወረደና ይሄ ከአንገቷ በታች ያለውን እስከ ወገቧ በታች ያለውን የደረት ክፍሏን ከ3 ፎቅ ላይ በፌስታል ጠቅልሎ በብሎኩ ጥግ ስር የጣለው መሆኑንና የሰውነት አካል እሱ የጣለው የሟች ወርቅነሽ ኃይሌ መሆኑን ገለጸልን። ድርጊቱንም አፈጻጸሙን በቦታው ላይ እንዴት እንደፈጸመ አስረዳን። ቤቱንም በሟች ልብስ እንዳይታወቅበት በማለት በሟች ልብስ ቤቱን የወለወለና ይህንን ድርጊት የፈጸመበትን ቢላዋ 2ቱንም ቢላዋ አጥቦ በጨርቅ አድርቆ ማስረጃ ለማጥፋት በእሳትም ያቃጠለው መሆኑን ገለጸልን። ቢላዋውን ይህንን በማድረግ በቀጣይ ሌሎቹ ያልተገኙት የሟች